ጤና ይስጥልን። ይህ የዘውድ ፕሮግራም በዘውድ ፕሮግራማችን ላይ በዚህ በዛሬው ፕሮግራሜ ላይ ስለ ቴረኒፋ አፓርትመንቶችና ለፊታችን ስለሚገኘው ቢች አወራችኋለሁ። በነገራችን ላይ እጅግ በጣም በርካታ ቁጥር ያላቸው የአፓርትመንት ሆቴሎች አሉ። እንግዲህ ዛሬ እዚህ አንድ አፓርትመንት ይችላል። በዚህ አፓርትመንት የራሳችሁ ምግብ እያበሰላችሁ ከቤተሰቦቻችሁ ጋራ ጉብኝታችሁ ታካሂዳላችሁ። አየሩ እውነት ለመናገር ከአፍሪካ አየር ጋር ተመሳሳይ ነው። አመቱ ፀሐይ ነው። በዚህ በተረኒፋ እንግዲህ በጣም በርካታ የሚነገሩ ነገሮች አሉ። በቀጣይ ቪዲዮዎች ላይ እየቀጠልኩ እሄዳለሁ። ለአሁን ግን እጅግ በርካታ እዚህ ጋር ፊት ለፊት የሚታያቸው አፓርትመንቶች በጣም ምቹና ደስ የሚሉ ናቸው። በእያንዳንዱ አፓርትመንት ስር ደግሞ የራሳቸው ሆቴሎች አሉ። ስለዚህ በዛ ስታስቡ ይሄን ስፔን ካላያችሁ እኔ በርካታ ስፔን ላይ ነው የሚገኘው፣ ግን ከአፍሪካ ቦርደር ነው ተረኒፋ። ስለ ተረኒፋ በርካታ ነገሮችን አቀርብላችኋለሁ። ከኔ ጋር አሁን እዚህ ፊት ለፊት ላይ ቢች በጣም ትልቁ በዩኔስኮ የተመዘገበው ቢች ይገኛል። እዚህ ቢች ላይ እንግዲህ ዛሬ ውሎዬን አደርጋለሁ። እንደምትመለከቱት በጣም አረንጓዴና ደስ የሚል ቢች ነው። እዛ ላይ ዛሬ ቆይታችን እናደርጋለን። እጅግ በርካታ ቁጥር ያላቸው ቱሪስቶች ይታዩኛል። እንደምትመለከቱት በጣም በርካታ ቱሪስቶች ናቸው እየጎበኙ ያሉት። ተመልከቱ። ጋቢ ያሳያቸዋለሁ። እንደምትመለከቱት ማይ ጋድ ቱሪስቶቹ ከሁሉም ኢሮፕ ላይ በክረምት ይሄንን ሳመር ወይም ደግሞ ቅዝቃዜ ለማስታገስ ይመስላል በርካታ ቱሪስቶች መጣው ጊዜያቸውን ያሳልፋሉ። እንደውም በርካታ የኢሮፕ ነዋሪዎች በተለይ ደግሞ ሲወጡ እዚህ መጣው በደስታ በኖር ይፈጥራሉ። ብዙዎች የሚናገራሉ አመቱ ሙሉ አየር ስላለ ካለው የፀሐይ የተፈጥሮ ውበት የተነሳ በርካታ ኢሮፓውያን እዚህ ኑሯቸውን ይመሰርታሉ። እንደምትመለከቱት እንግዲህ እጅግ በርካታ በነገራችን ላይ ከኢትዮጵያ አየር ጋር በቀጥታ ነው የተመሳሰለብኝ። ልክ አውሮፕላን ይመስላል። እዛ ጋር የምትመለከቱት ጫፍ ድረስ በጣም ውብና ግሩም ድንቅ የሆነ ተፈጥሮ ነው። ተመልካቾቻችን አሁን እንግዲህ ቁርስ ተበላ፣ ልብሴን ቀይሬያለሁ። ቀጥሎ ደግሞ ወደ ቀረጻ ወደ ውጭ ልወጣ የተዘጋጀውና ቀናችሁ ያማረ አመታችሁ ሁሉ ያማረ ነው የሚሆነው። ገና እንግዲህ ዛሬ ሁለተኛ ቀኔ ነው፣ ግን በጣም ደስ የሚል ስሜት ነው የተሰማኝ። እውነት ለመናገር በቃ ይሄ መዝናናትን እንደ አንድ ባህላችን ማድረግ አለብን። በተለይ ሴቶች ብዙ የምናስበው ብዙ ለልጅ ልጅ ለትውልድ ላያት ለቅድመ አያት ለብዙ ሰው ስለምናስብ ራሳችንን እንዘነጋለን። ይሄ ግን መሆን የለበትም። ሁሉም ነገር እኛ ስንኖር ነው። ተዝናንተን ሪፍሬሽ አድርገን ለራሳችን ዋጋ ሰጠን ስራ ስንሰራ ውጤታማ ነው የምንሆን። ጤናችን አይታወክም፣ ሰላማችን ይመለሳል። ስለዚህ መዝናናትን እንደ ቅንጦት ማየት የለብንም ብዬ አስባለሁ። ጥሩ ነገር ስለሆነ ተዝናኑ። ይህ የዘውድ ፕሮግራም ነው። ቀጣይ ቪዲዮዎችን ተመልከቱ፣ ከኔ ጋር ቆዩ። ብዙ ነገሮች ስለ ተረኒፋ እነግራችኋለሁ። የምታውቁትን የማታውቁትን። መልካም ቀን